የእድሜ ባለጸጋው አባት አርበኛ በ202 ዓመታቸው ማረፋቸው ተሰማ። 362 የልጅ ልጆችም አይተዋል። አባት አርበኛና የእድሜ ባለጸጋ ጋኖ ጋደቾ በ202 ዓመታቸው ከዚህ ዓለም ድካም አርፏል። ሥርዓተ ቀብራቸው ጥር 13 ቀን 2018 ዓ.ም በጮርሶ ወረዳ በቢሻ ቀበሌ ተፈጽሟል። አባት አርበኛ ጋኖ ጋደቾ በ1816 ዓ.ም ተወልደው ጥር 11 ቀን 2018 ዓ.ም በተወለዱ በ202 ዓመታቸው በሞት ተለይቷል። ጋኖ ጋደቾ ከአባታቸው ከአቶ ጋደቾ ሆርቤና ከእናታቸው ከወይዘሮ ቆቱ ያያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ በቴዎድሮስ ሹመት ዘመን በጌዲዮ ዞን በቀድሞ አጠራር ቡሌ ወረዳ በአሁኑ በራጴ ወረዳ ጫርባታ ቀበሌ ልዩ ስሙ ወዮ ተብሎ በሚጠራው አካባቢ በ1816 ዓመተ ምህረት እንደተወለዱ የህይወት ታሪካቸው ይናገራል። አባት አርበኛ ጋኖ ጋደቾ የሰባት ልጆች አባት ሲሆኑ 362 የልጅ ልጆችም አይተዋል። አቶ ጋኖ ጋደቾ በ17 ዓመት እድሜያቸው በ1878 ዓመተ ምህረት የጎጃም ንጉስ ካዋ ከሞ በነገሰበት ዘመን እስከ ጎጃም መዝመታቸው ይነገራል። የአባታቸውን ውክልና በ1914 ዓመተ ምህረት በመውሰድ የኢርጋ ጨፌ የወናጎና አካባቢው እስከ ያቤሎ ሀገረ ማርያም ቡርጂ ኮንሶ ጉጂ በቦረናና በጌዲዮ መካከል የዘመኑን ግብር በማሰባሰብ ለ13 ዓመት ህዝብን ያገለገሉ አርበኛ አባት መሆናቸውን የታሪክ አዋቂዎች ከሟች አንደበት መስማታቸውን ተናግረዋል። አርበኛ ጋኖ ጋደቾ በአካባቢው ማህበረሰብ ትልቅ ቦታ ያላቸው አስታራቂና መካሪ አባት እንደነበሩም በሥርዓተ ቀብራቸው ተጠቅሷል። ሥርዓተ ቀብሩ የወረዳ አመራሮች፣ የባህል አባቶች፣ ወዳጅ ዘመዶችና ከፍተኛ መንግስት የሥራ ኃላፊዎች በተገኙበት በጌዲዮ ባህላዊ ሥርዓት በጮሳ ወረዳ ቡሻ ቀበሌ መፈጸሙን ጌዲዮ ቲቪ ዘግቧል።